አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ እስቲ ቀለል ባለ የስጋ እና የበጣጥስ ኢዳም እንግዲህ ዘይት አድርጌያለሁኝ። አሁን ደግሞ ስጋን በዘይት ተጠብሰዋለሁ። በጣጥሱን ጠብሼ አስቀምጨዋለሁ። በመግለያ ነው የሚባለው። መግለያ ተላላችሁ በዘይት መጥበስ ትችላላችሁ። አሁን ይሄንን እየገለበጥኩኝ እንትን እለዋለሁኝ። ልክ ስጋው ተለቅ ተለቅ ስላደረኩት ነው እንጂ እኛ እንትን ጥብስ ስንሰራ የኛ እንደዚህ ነው ማለት ነው። የሀበሻ ጥብስ። ይሄ ግን አረቦቹ ባህራት አረኩኝ። ይሄ ሮዝ ላይ የሚገባው አረቦቹ ቤት ማንኛውም ቤት አለ። አዛን እየተባለ ነው። ጨርስና እንመጣለን። አማስለዋለሁኝ እዚሁ እየገለበኩ ሰበሰለ ድረስ ሽንኩርት በወዲያ ድሉ ከታትፊ አንድ ሁለት ራስ አስቀምጫለሁ። እሱን ጨመርኩኝ። አብሮ እንትን ጨው አንድ ማንካ ማንካ ትንሷ ማለት ነው። ትንሷ ምናጋ ከዛ አማስለዋለሁኝ። ያው ለወዴ መብሰል እየሄደ ነው። ስጋው እንትን የፍየል ስጋ ነው። ይሄን መስሏል። ከዲነው ትንሽ ውሃ አረግበታለሁኝ። ከዲነው ላይን የሰበሰለ ድረስ ነው የሚቆየው። የሰበሰለላችሁ ድረስ የሚገጠም ድስት ተሆነ እንትን ይላል ማለት ነው። ቶሎ አይቆይም። ይሄ ክፍት ተሆነ ዝም ብሎ የሚገጠም ስለሆነ ይቆያል። ያው ጨርሼ እመጣለሁ። እንደዚህ እየተንተከተከ ነው እና መጨረሻ ላይ እናያለን። ትንሽ ሶስ አረኩበት። እንጃ ይወዳሉ አረቦቹ እንግዲህ ለምን እንደሆነ አላውቅም። እና እንደዚህ በስሏል። አሁን ወደ በጣጥስ የመሄጃ እየደረሰ ነው። እየበሰለልኝ ነው። እንደዚህ ሆኖ ሽንኩርቱ ጋራ በጣም አሁን በጣጥሴን ጨመርኩኝ። እንደፈለጋችሁት እንትን ማድረግ ትችላላችሁ። እኔ ደግሞ ዝም ብዬ ባገኘሁት ነው የቆረኩት። ቴበላ ጥሩ እንዲሆን እኩል እንዲሆን ብዬ ስጋው ጋራ ይሄን ይመስላል። በጣም የሚጥማ ያው ሁሌ ስለምንሰራ አልፎ አልፎ አውቀዋለሁ። አሁንም ደግሞ እየቀመስኩ ስለሰራሁት እና አበረታቱ ቤተሰብ አድርጉኝ። ይሄን ይመስላል። ያገኘሁትን ስራ አቀርባለሁ ባላህ